የኢራን የደህንነት ሚኒስቴር ቴሄራን ውስጥ 40 የሚደርሱ ተጠርጣሪዎችና በርካታ ጦር መሳሪያዎች መያዙን አስታውቋል። እንዲሁም 7 የስታርሊንክ ሳተላይት ኢንተርኔት መቀበያ ማግኘቱንም ገልጧል። 50 ጓዳ ሰራሽ ቦምቦችና 2 ክላሽንኮቭ ጠመንጃ ከተያዙት ጦር መሳሪያዎች መካከል ናቸው። በመላው ኢራን ኢንተርኔት ከተዘጋም ዛሬ 26ኛ ቀኑን ሲይዝ ህዝቡ መረጃ ለማግኘት በድብቅ ወደ ሀገሩ የሚገቡ ስታርሊንክ ኢንተርኔት መቀበያዎችን በውድ ዋጋ ገዝቶ እየተጠቀመ መሆኑ ይወሳል። ወደ ሌላ ዘገባ ስናልፍ በኒውዮርክ ከደረሰው የአውሮፕላን አደጋ በተአምር የተረፈችው አስተናጋጅ ሶላንጅ ቶምብሌ ትባላለች። 72 መንገደኞችና 4 ሰራተኞችን የጫነ አንድ የካናዳ አውሮፕላን ከካናዳ ተነስቶ እሁድ ሌሊት ኒውዮርክ ያርፋል። ወደ መቆሚያው ስፍራ እያመራ ሳለ ድንገት ከእሳት አደጋ ተሽከርካሪ ጋር ተጋጭቶ 2ቱ የአውሮፕላን አብራሪዎች ሲሞቱ ከ40 በላይ ቆስለው ሆስፒታል ገብተዋል። ከተረፉት መካከል ታዲያም የዓለም መገናኛ ብዙሃንን ቀልብ የሳበችው አስተናጋጅ ሶላንጅ ቶምብሌ አንዷ ናት። አውሮፕላኑ አደጋ ባጋጠመው ሰዓት ወይም ከአሽከርካሪው ጋር ሲጋጭ አስተናጋጇ ከሞቱት አብራሪዎች ኋላ ተቀምጣ ነበር። አውሮፕላኑ ሲላተም ድንገት ከተሰማው መብረቃዊ ድምፅና ብርሃን መሃል ቶምብሌ 100 ሜትር ተወርውራ መውደቋን የአደጋ ሠራተኞች ይናገራሉ። ራሷን አታውቅም። እግርና እጇ ላይ ስብራት ደርሶባታል። ከዚያ ውጪ ተአምር በተባለ አጋጣሚ በሕይወት መትረፍ ችላለች። ሳራ ለፒን የተባለች ሴት ልጇም ይህንኑ ትናገራለች። ጠባቂ መላእክቶች ታዘውላት ባይሆን ኖሮ በሕይወት ልትገኝ አትችልም ነበር ብላለች በሐዘንና በድንጋጤ። የግጭቱ ኃይል ከወንበሯ አፈናጥሮ 100 ሜትር በአየር ተወርውራ ከመሬት ተላተመች። በእርግጥም ተአምር ነው፣ አትሙቺ ያላት ነፍስ። በአደጋው ከሞቱት 2 ፓይለቶች አንዱ ኦትዋን ፎረስት ይባላል። ዕድሜው 30 ነው። ትውልዱ ኪውቤክ ካናዳ። ተመርቆ በካናዳ አየር መንገድ ሥራ ከጀመረ ገና 3ኛ ዓመቱ ነው። የበረራ ትምህርት በጣም ነፍሱ ነው። ሁሌም ኮርስ ይወስዳል፣ ይማራል፣ ያጠናል። እረፍት የሚባል አያውቅም ብለዋል አክስቱ እምባቸውን ከጉንጫቸው እያበሱ። 2 ወጣቶች ገና በሥራቸው ጅማሬ በእንዲህ ያለ አደጋም ድንገት መቀጠፋቸው እጅግ አሳዛኝ ነው ብሏል የካናዳም አቪዬሽን ባለሥልጣን። አውሮፕላኑ ወደ መቆሚያው እየተንደረደረ ሳለ አደጋው ከመድረሱ ጥቂት ሰከንዶች በፊት የአየር ትራፊክ ተቆጣጣሪዎች የእሳት አደጋውን ተሽከርካሪ ደጋግመው ቁም እያሉ ያስጠነቀቁበት ድምፅ ቅጂ ወጥቷል። ምን ያደርጋል፣ ወይ አልሰማም አሊያም ሰምቶ ችላ ብሏል። ምርመራው ግን እንደቀጠለ ነው።